ነው። ሁለተኛው ነጥብ የጋብቻ ዕድሜና ፍትሐ ነገሥትን የተመለከተ ነው። ተቺዋ በአሁኑ ዘመን በኦርቶዶክስ ውስጥ ያሉ ሰዎችን ለመከላከል ሲባል የጋብቻ ስርዓቶች ይቀያየራሉ። ፍትሐ ነገሥት ደግሞ ከሮማውያን ከግሪካውያን ጣዖት አምላኪዎች የመጣ ነው የሚል የዋህነት የተሞላበት ክስ ሰንዝራለች። እውነታውን በመጀመሪያ ደረጃ ያለ ዕድሜ ጋብቻ ባህላዊ ማህበራዊ ችግር እንጂ የኦርቶዶክስ ሃይማኖት ዶግማ ወይም የማይቀየር መሰረተ እምነት አይደለም። በአሁኑ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከዓለም አቀፍና ከሀገር ውስጥ ሕግጋት ጋር በመስማማት ከ18 ዓመት በታች የሚደረግ ማንኛውንም ጋብቻ ፈጽሞ አይፈቅድም፣ አያጋባምም። ስለ ፍትሐ ነገሥት አመጣጥ ስነጋገር ደግሞ ታሪክን ማወቅ ያስፈልጋል። ፍትሐ ነገሥት የተሰባሰበው በ13ኛው መቶ ክፍለ ዘመን በግብፃዊ ክርስቲያን ምሁር በኢብን አላሳል ነው። ይህ መጽሐፍ ጥንታዊውን የሮማውያን ሲቪል ሕግ ብቻ ሳይሆን መጽሐፍ ቅዱስን፣ የሐዋርያትን ቀኖናና የአጠቃላይ የቤተ ክርስቲያን ጉባኤት ውሳኔዎችን አዋህዶ የያዘ ታላቅ የሕግ ሰነድ ነው። ፍትሐ ነገሥት የሀገር መመሪያ ሆኖ ለዘመናት አገልግሏል። ቤተ ክርስቲያን ይህንን መጽሐፍ የሚጠቀመው ለሥርዓትና ለቀኖና አስከባሪነት እንጂ እንደ ወንጌል ዶግማ አድርጋ አይደለም። ቀኖና ደግሞ እንደ ዘመኑ ሁኔታ እንደ ሕዝቡ ጥቅም በቅዱስ ሲኖዶስ ውሳኔ ሊሻሻልና ሊቀየር እንደሚችል ቤተ ክርስቲያናችን ጠንቅቃ ታውቃለች። ስለዚህ ክርስቲያኖች የጋብቻ ስርዓቱን ለመሸሸግ በየዘመኑ ይቀያየራሉ የሚለው ክስ የቤተ ክርስቲያን የቀኖና አሰራር ካለመረዳት የመነጨ ስህተት ነው። አሁን ደግሞ ወደ ትልቁ ሃይማኖታዊ ስህተት እንለፍ። ተቺዋ በቪዲዮ ማብቂያ ላይ ጳውሎስን የምወደው ኢየሱስን ፈጣሪ ነው ብሎ ስላላስተማረና ስላላመነ ነው በማለት ትናገራለች። ይህ ንግግር ሐዋርያው ቅዱስ ጳውሎስን የጻፋቸውን 14ቱን መልእክታት ፈጽሞ ካለማንበቡ ወይም ሆን ብሎ እውነትን ከመካድ የመጣ ትልቅ ስህተት ነው። ቅዱስ ጳውሎስ ስለ ክርስቶስ አምላክነት ፈጣሪነት የጻፋቸው ግልጽ ጥቅሶች እንመለከት። በቲቶ መልእክት ምዕራፍ 2 ቁጥር 13 ላይ ጳውሎስ እንዲህ ይላል፣ የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን። እዚህ ላይ ጳውሎስ ክርስቶስን በግልጽ ታላቁ አምላካችን መድኃኒታችን ብሎታል። በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ ደግሞ እንዲህ ይላል፣ ክርስቶስ በሥጋ ከእርሱ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ክርስቶስ ከሁሉ በላይ የሆነ ለዘላለም የተባረከ አምላክ መሆኑን ከዚህ በላይ እንዴት ግልጽ ተደርጎ ይጻፋል? ሌላም አሉ። እነዚህ ጥቅሶች ሐዋርያ ጳውሎስ የክርስቶስን አምላክነትና ፈጣሪነት ምን ያህል የመሰረተ እምነቱ ማዕከል አድርጎ እንዳስተማረ የማያሻማ ሁኔታ ያሳያሉ። ስለዚህ ጳውሎስ የክርስቶስን አምላክነት